ዛሬ ደግሞ በሌላ ታሪክ ወደ እናንተ መጥተናል። እናንተም ይህንን ታሪክ ሼር እና ላይክ ማድረጋችሁን እንዳትረሱ። ታሪኩን እያዳመጣችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። ክሌር ማቲያስ በዓለም ላይ ካሉት በጣም አስተዋይና ጨዋ ከሚባሉ ሴቶች አንዷ ነበረች። በ38 ዓመቷ በሕይወቷ ውስጥ የፈለገችውን ነገር ሁሉ በስርዓቱም ሰርታለች። በስራዋ ስኬታማ ነበረች። በቤተ ክርስቲያኗም በንቃት ትሳተፍ ነበር። እናም ለሕይወቷ የምትከተለው ግልጽ የሆነ መጽሐፍ ቅዱሳዊ መርህም ነበራት። በየማለዳው መጽሐፍ ቅዱሷን ትከፍታለች። በየሳምንቱ ሰኞ ደግሞ የጸሎት መጽሐፏንም ታዘምናለች። ነገር ግን በክሌር ሕይወት ውስጥ አንድ ትልቅ ክፍተት ነበር። ያም ብቸኝነት ነው። ጓደኞቿ በየተራ ሲያገቡ፣ በየሰርጉ በሙሽሪት ረዳትነት ስትታደም፣ በየቤቱ እየገባች በጸጥታ የምታለቅስበት የራሷ የሆነ ምሽትም ነበራት። የጓደኞቿ የጋብቻ ፎቶዎች በምታይበት ጊዜ ሁሉ በፊቷ ላይ ፈገግታ ቢኖርም በውስጧ ግን አምላኬ ሆይ እኔስ መቼ ነው የራሴ ትዳር የሚኖረኝ? እኔስ የተረሳሁት ለምንድን ነው? የሚል ሁልጊዜም የልብ ትርታ ነበራት። አንድ እሁድ በቅርብ ጓደኛዋ ሳንድራ ጋር በቤተ ክርስቲያን የመኪና ማቆሚያ ስፍራ ውስጥ ተቀምጠው ሳለ ክሌር የረጅም ጊዜ ስቃዋን ለጓደኛዋ አፈሰሰችው። ሳንድራም ሁሉንም ነገር በትክክል እየሰራው ነው ብዬ አስባለሁ፣ እየጸለይኩም ነው፣ እየጠየቅኩም ነው፣ በምግባሬም ራሴን እየጠበቅኩ ነው። ነገር ግን የምታያቸው ሴቶች እንኳን ለምን ቶሎ ያገባሉ? እኔ ለምንድን ነው አሁን የዚህ የምቀረው? ስትል በቁጭት ትናገራለች። ሳንድራም አላረጋገጠችላትም። ነገር ግን በታማኝነት ከጎኗ ሆነው አብረው ጸለያሉ። ክሌር አላወቀችም ነበር። ነገር ግን እግዚአብሔር የክሌርን ጸሎት ይሰማ ነበር። ችግሩ ግን ክሌር መልሱን የምትጠብቀው በራሷ መንገድና በራሷ ጊዜ መሆኑ ነበር። ተስፋ የመቁረጥ ስሜት በውስጧ እየጸረጸ ሲመጣ የነበራትንም ጥያቄ መንፈስ ቀስ በቀስ መመላት ጀመረች። ማርከስ ወደ ሕይወቷ ሲመጣና ወጥመዱ ሲዘጋጅ አንድ እሁድ ጠዋት አገልግሎት ተጠናቆ ክሌር መጽሐፍ ቅዱሷን እየሰበሰበች ሳለ አንድ ድምፅ ከኋላዋ ተሰማ። ይቅርታ አድርጉልኝ። ክሌር ስትዞር ማርከስ አለንን ተመለከተች። ማርከስ ጽዱ፣ በውበት የተላበሰ፣ እጁ ላይ መጽሐፍ ቅዱስ የያዘና አይኖቹ በሞቃት ስሜት የሚያንጸባርቁ ሰው ነበረ። ስሜ ማርከስ ነው። ወደዚህ ቤተ ክርስቲያን መምጣት ከጀመርኩኝ ጥቂት ሳምንታትን አልፏል። ዛሬ ስብከቱን ስትሰሚ የነበርሽበትን ትኩረት በጣም አስደነቀኝ። የቃሉንም እውነት በእውነት የምትፈልጊ ሰው ነሽ። ማርከስ በልበ ሙሉነት ተናገረ። ክሌር ለመጀመሪያ ጊዜ ልቧ መምታትም ጀመረ። የልቧ መምታት ከፍቅር ይሁን ወይም ከብቸኝነት የመጣ እፎይታ እንደሆነ እሱን በግልጽ አልለየችውም። ማርከስ አውቆ ያቀረበውን ውይይት ለክሌር እንደ መልስ ተቆጠረ። ነገር ግን ክሌር የማታውቀው አንድ እውነት ነበር። ማርከስ ይህንን ሁሉ ያቀደው ከሳምንታት በፊት ነበር። ጓደኛዋ ዴቨን ጋር ተቀምጦ ክሌርን በቤተ ክርስቲያን ውስጥ ሲያይ የፈለገውን ለፍቅር ሳይሆን ለራሱ ሕይወት ነበር። ማርከስ የገንዘብ ችግር የለበትም። የዕዳ ማነቆ ውስጥ ገብቷል። እናም ሰዎችን ለማታለል የሚያስችል የተረጋጋ ሰው መምሰል ይፈልግ ነበር። እሷን ለምን ትፈልጋታለህ? ሲል ዴቨን ጠየቀው። ማርከስም በጭካኔ የታጀበ ፈገግታ በማሳየት እሷ የተረጋጋች ናት፣ ትጸልያለች፣ ብዙ ጥያቄ አትጠይቅም። እኔ የምፈልገው እንደዚህ ያለ ጥሩ መሸፈኛ ነው። እንደምታየው 38 ዓመቷ ነው። ተስፋ ያረገፈ ነው። እንደኔ ያለ ሰው ሲመጣላት አዎ እንድትል ማሳመን ከባድ አይሆንም። ይህንን አለው። ማርከስ ክሌርን ለማታለል የተጠቀመበት መንገድ በጣም የተካነ ነበር። በየሳምንቱ እየደወለ በየጊዜው ውድ በሆኑ ቦታዎችን እየጋበዘና መጽሐፍ ቅዱስ እየጠየቀ ክሌርን አሸነፋት። ክሌር በየዕለቱ በጸሎቷ ጌታ ሆይ እርሱን አስተዋለኝ ብትልም ነገር ግን በውስጧ የነበረው የብቸኝነት ድምፅ የጌታን ድምፅ ይሸፍንባት ነበር። የክሌር ችግር የማርከስ ጋር ያላትን ግንኙነት በመጸለይ ለመወሰን ከመድረስ ይልቅ ብቸኝነቴን የሚያስወግድልኝ ሰው አገኘው በሚል ስሜት መፍጠኗ ነበር።
ማርከስ በየቀኑ በደቨን ሳሎን ውስጥ እየተቀመጠ ክሌርን እንዴት እንደምታላላት፣ ምንስ እንደምትፈልግ እና እንዴት እንደሚይዛት ይለማመድ ነበር። ክሌር ግን የምትወደው ሰው የለበሰውን ጭንብል ሳይሆን እሷ የገነባችውን የራሷ ምኞትን ነበር። የህልሙ ማስጠንቀቂያና የክሌር ውሳኔ። የካቲት ወር መጥቷል። ክሌር የማርከስ ጋር የፍቅር ግንኙነት ውስጥ እንደገባች 3 ወራትንም አልፏል። ሁሉም ነገር በላዩ ላይ ፍጹም ይመስላል። ነገር ግን በክሌር የውስጥ ህይወት ውስጥ ሰላም አልነበረም። አንድ ምሽት ክሌር እንደ ሁል ጊዜው ጸልያ ወደ መኝታዋ ሄደች። በዚያች ሌሊት ግን የተለየ ህልም አየች። በህልሟ ውስጥ ጨለማ በሆነ ቤተ ክርስቲያን ውስጥ ነበረች። ምንም ብርሃን የለም፣ ምንም ሻማ የለም። ዝምታው ደግሞ በጣም አስፈሪ ነው። በዚያች ቤተ ክርስቲያን መሲያዊ ላይ ቆማለች። በነጭ የሰረገላ ልብስ ተውባ፣ ከጎኗም ማርከስ አለ። ነገር ግን ፊቱን በግልጽ ማየት አልቻለችም። የሚያስፈራ ጥላ ብቻ ነበር የሚታየው። በድንገት ከቤተ ክርስቲያኑ ጣሪያ ላይ ሳይሆን ከራሷ ከውስጧ አንድ ድምፅ ተሰማ። ድምፁም ኃይለኛ፣ ግልጽና የማይናወጥ ነበር። አዎ አትበይ፣ አዎ አትበይ። ክሌር በህልሟ ውስጥ ዞር እያለች የድምፁን ምንጭ ትፈልጋለች። ድምፁ በሁለት ቦታ ነበር። አዎ አትበይ። ክሌር በድንጋጤ ከእንቅልፏ ተነሳች። ሰውነቷ በላብ ተጠምቋል። እጆቿ ይንቀጠቀጣሉ። ልቧም እስትንፋሷን አቆራርጦት ነበር። ሰዓቱን ስታይ 8 ሰዓት ከ20 ይላል። ወዲያውኑ ከመኝታዋ ወርዳ በጉልበቷ ተንበርክካ ለ40 ደቂቃ ያክልን አለቀሰች። ጌታ ሆይ ምን ማለት ነው? ለምንስ እንደዚህ ያደረገኝ? ይህንን መልስ ከሆነ ግልጽ አድርግልኝ ስትል ተማጸነች። ግን እግዚአብሔር መልሱን በህልሟ በግልጽ ነግሯት ነበር። ክሌር ግን መቀበል አልፈለገችም። ለምን? ምክንያቱም በሚቀጥለው ወር ማርከስ ለጋብቻ እንደሚጠይቃት ታውቅ ነበር። ለሰርግ ልብሷ፣ ከጓደኞቿ ግብዣ፣ የህልሟ ሰርግ ሁሉ ነበር ተዘጋጅቷል። ይህ ከሆነ ከ15 ዓመት የጠበቅኩት በረከት ነው፣ ሰይጣን ነው የሚያታልለኝ ብላ ራሷን ማሳመን ጀመረች። ከ3 ሳምንት በኋላ ማርከስ በሻማ በተሞላ ውድ ምግብ ቤት ውስጥ ተንበርክኮ ቀለበት አወጣላት። ክሌር እያለቀሰች ቀለበቱን ተቀበለች። በዚያ ቅጽበት በህልሟ የሰማችው ያ አስፈሪ ድምፅ በጆሮዋ ላይ ደጋግማ ማስተጋባት ጀመረ። አዎ አትበይ። ነገር ግን ማርከስ አይታ፣ ቤተሰቦቿን አይታ፣ በዙሪያ ያሉን ሰዎችን አይታ አዎ አለች። ያ አዎ ከንፈሯ ላይ እንጂ ልቧ ላይ አልነበረም። ያ አዎ ለፍቅር ሳይሆን ለብቸኝነቷ የምትሰጠው መፍትሄ ነበር። ያ አዎ ለቀጣዩ 2 ዓመታት የምትኖረው የሲኦል ህይወት የተፈረመ ስምምነት ነበር። ትዳሩ ሲፈርስ እና እውነታው ሲጋለጥ ከጋብቻ በኋላ የነበረው የመጀመሪያዎቹ ጥቂት ወራቶች ማርከስ እንደ ተዋናይ አሁንም ጭንብሉን አላወለቀም ነበር። ነገር ግን ክሌር በቤታቸው ውስጥ የሆነ ነገር እየተለወጠ መምጣቱን ታስተውል ነበር። መጀመሪያ ላይ በባንክ አካውንታቸው ላይ ያልታወቀ የገንዘብ እንቅስቃሴዎችም ታዩ። $600፣ $800። ክሌር ስትጠይቀው ማርከስ በረጋ መንፈስ ለአንድ ጓደኛ የነበረብኝ ዕዳ ነበር ይላት ነበር። ቀስ በቀስ ማርከስ ማታ ማታ ዘግይቶ መምጣትንም ጀመረ። የልብሱ ጠረን ከቤተ ክርስቲያኑ ሰው ጠረን ይልቅ በጭስና በአልኮል የጠየቀ ነበረ። ስልኩን እንደ ህይወቱ ይንከባከበው ነበር። ወደ መጸዳጃ ቤትም ይሁን ወደ ወጥ ቤት ስልኩን ሁሌም ከሱ ጋር ነበር። ክሌር በየቀኑ በጸጥታ ብትታገሰውም የማርከስ ውስጣዊ ማንነት ግን ከቀን ወደ ቀን ጨለማ እየሆነ መጣ። አንድ ቅዳሜ ጠዋት ማርከስ በሌሊት ሳይሆን በማለዳ የትናንትናውን ልብሱን እንደለበሰ ወደ ቤት ሲገባ ክሌር ፊት ለፊት ተጋፈጠችው። ማርከስ ንገረኝ፣ ምን እየተፈጠረ ነው? ለምን እንደዚህ ትዋሻለህ? ማርከስም በብርድና በግትርነት እንዲህ አላት። ክሌር ስታገቢኝ ማንን እንዳገባሽ ታውቂ ነበር? አልተለወጥኩም። አንቺ ራስሽ የመረጥሽው ህይወት ነው። ይህ አረፍተ ነገር ክሌርን እንደ በረዶ ቀዘቀዛት።
እውነቷ ከፊቷ ተጋለጠ። ማርከስ ከእሷ ጋር የኖረውን ትዳር ሳይሆን ለካስ መድረክ ነበር። ከጥቂት ቀናት በኋላ ክሌር በስራ ቦታዋ ሳለች ስልኳ ጠራ። ገንዘብ እንደሚበደራት በዝርዝር ነገረቻት። በዚያ ቅጽበት ክሌር ያን ዕለት ማታ በህልሟ የሰማችው ድምፅ በግልጽ አስታወሰችው። አዎ አትበይ። የሰማዩ ድምፅ እሷን ለማዳን እየሞከረ ነበር። እሷ ግን በችኮላና በብቸኝነት ግፊት ትልቁን ስህተት ሰራች። ያቺ ሌሊት በህይወቷ ውስጥ እጅግ አስቸጋሪዋ ሌሊት ነበረች። ማርከስን ጠራችው። ይህንን ጊዜ ግን አላለቀሰችም። በውስጧ የነበረው የብቸኝነት ፍርሃት ጠፍቶ ነበር። በእሱ ፋንታ እግዚአብሔር እውነት ነግሷል። ትተኸኝ ሂድ አለችው። ማርከስ ለቀቃት። ቤቱን በድንገት ጸጥ አለ። ክሌር አሁን ብቻዋን ናት። ነገር ግን ለ15 ዓመት እየጠበቀችው ያለ ብቸኝነቷ አልነበረም። ይልቁንም ነፃ የወጣች ሴት ነበረች። የክሌር የፈውስ ጉዞና የህይወቷ ትምህርት። ማርከስ ከቤቱ እንደወጣ ክሌር ወደ ጸሎት መጽሐፏ ተመለሰች። ከዓመታት በፊት ጌታ ሆይ እርሱን አስተዋለኝ ብላ የጻፈችበትን ገጽ አየችው። ከዚያም አዲስ ገጽ ከፈተችና እንዲህ ብላ ጻፈች። ጌታ ሆይ ድምፅህን ሰምቼ ነበር፣ ግን አልታዘዝኩህም። አሁን ግን ሰማሃለሁ። ስለ ስህተቴ ይቅርታ። ከዚህ በኋላ በሚመጣው ነገር ሁሉ አምናሃለሁ። ክሌር በህይወቷ ውስጥ እጅግ አስቸጋሪውን የፍቺና የውስጥ ስርዓት ሂደት አሳለፈች። ነገር ግን እግዚአብሔር በዚህ ወቅት አልተዋትም። በእያንዳንዱ ቀን በሳንድራ አማካኝነት በምክር አገልግሎትና በጸሎት ውስጥ አጽናናት። ከ2 ዓመታትም በኋላ ክሌር በቤተ ክርስቲያኗ ለሚገኙ 40 ሴቶች ንግግር ስታደርግ እሷ የቀድሞ ክሌር አልነበረችም። የተፈወሰች፣ ሰላም የተመለሰ እንዲሁም ደግሞ የእግዚአብሔርን ድምፅ መለየት ችሎታን ያዳበረች ሴት ነበረች። ሴቶች ሆይ ስትል ከድምጿ ጀመረች። ብቸኝነትና ተስፋ መቁረጥ አደገኛ አማካሪዎች ናቸው። እግዚአብሔር የሚሰጣችሁ ማስጠንቀቂያ እርሶን ለማሳዘን ሳይሆን የሚመጣውን ጥፋት ለመታደግ ነው። እኔ የሰማይ ድምፅ አዎ አትበይ ሲለኝ የአይኖቼ እይታ የሰው ፍላጎትን አስቀድሞ ስህተትን ሰራው። የክፍያ ዋጋም 2 ዓመት በሙሉ በውሸት ቤት ውስጥ መኖር ነበር። ንግግሯን ስታጠናቅቅ ክሌር አንድ የምስራች ነገረቻቸው። እግዚአብሔር ምንም ነገርን አያባክንም። ከፈውስ ጉዞዋን በኋላ ሙሉ በሙሉ መፈለግን ስታቆም እግዚአብሔር ጀምስን ላከላት። ጀምስ ማርከስን አልመሰለችም ነበር። ምንም ትዕይንት፣ ምንም የውሸት ጨዋታም አልነበረም። ከእርሱ ጋር ያለው ግንኙነት መጀመሪያ ላይ ደስታ ሳይሆን ጥልቅ የሆነ ሰላም ነበር። ክሌር ለመጀመሪያ ጊዜ ተረድታለች። እግዚአብሔር ከእኛ ጋር ነው። ከእኛ ጋርም ያለውን ሰው ሲልክ በውስጣችን የሚሰማን ሰላም ከማንኛውም የሰው ልጅ ደስታ የበለጠ እንደሚበልጥ። በሌላ በኩል ማርከስ በትንሽ ክፍል ውስጥ እንደገና በመገንባት ጀመረ። ክሌር የጎዳት ስህተቱን በመገንዘብ የጻፈውን ነገር ግን ያላከላት ደብዳቤ በኪሱ አለ። እሱም ተምሯል፣ ትክክለኛ መንገድ መምሰል ሳይሆን መሆን እንደሆነ። ታሪኩ የሚደመድመው በዚህ ነው። እግዚአብሔር ስህተታችንን አይተን እንድንመለስ ይፈልጋል። ነገር ግን ስህተት ብንሰራ እንኳን ምሕረቱ ከስህተታችን ይበልጣል። የመጨረሻው ትምህርት፣ የምትጠብቁትን ጊዜ ትዕግስት ይኑራችሁ። የሚመጣው ነገር የእግዚአብሔር ከሆነ በሰላም ይመጣል። በችኮላ የተወሰደ ለረጅም ጊዜ የሚከፈል ዋጋ ሊኖረው ይችላል። በእግዚአብሔር ታመኑ፣ እሱም አድራሻችሁን ያውቃል። የክሌር የፈውስ ጉዞና የህይወቷ ትምህርት። ማርከስ ከቤቱ እንደወጣ ክሌር ወደ ጸሎት መጽሐፏ ተመለሰች። ከዓመታት በፊት ጌታ ሆይ እርሱን አስተዋለኝ ብላ የጻፈችበትን ገጽ አየችው። ከዚያም አዲስ ገጽ ከፈተችና እንዲህ ብላ ጻፈች። ጌታ ሆይ ድምፅህን ሰምቼ ነበር፣ ግን አልታዘዝኩህም። አሁን ግን ሰማሃለሁ። ስለ ስህተቴ ይቅርታ። ከዚህ በኋላ በሚመጣው ነገር ሁሉ አምናሃለሁ። ክሌር
በሕይወቷ ውስጥ እጅግ አስቸጋሪውን የፍቺና የውስጥ ስርዓት ሂደት አሳለፈች። ነገር ግን እግዚአብሔር በዚህ ወቅት አልተዋትም። በእያንዳንዱ ቀን በሳንድራ አማካኝነት በምክር አገልግሎትና በጸሎት ውስጥ አጽናናት። ከ2 ዓመታትም በኋላ ክሌር በቤተ ክርስቲያኗ ለሚገኙ 40 ሴቶች ንግግር ስታደርግ እሷ የቀድሞ ክሌር አልነበረችም። የተፈወሰች፣ ሰላም የተመለሰ እንዲሁም ደግሞ የእግዚአብሔርን ድምፅ መለየት ችሎታን ያዳበረች ሴት ነበረች። ሴቶች ሆይ ስትል ከድምጿ ጀመረች። ብቸኝነትና ተስፋ መቁረጥ አደገኛ አማካሪዎች ናቸው። እግዚአብሔር የሚሰጣቸውን ማስጠንቀቂያ እርሷን ሳይሆን ለማሳዘን። ብቸኝነትና ተስፋ መቁረጥ አደገኛ አማካሪዎች ናቸው። እግዚአብሔር የሚሰጣችሁ ማስጠንቀቂያ እርሶን ለማሳዘን ሳይሆን የሚመጣውን ጥፋት ለመታደግ ነው። እኔ የሰማይ ድምፅ አዎ አትበይ ሲለኝ የዓይኖቼ እይታ የሰው ፍላጎትን አስቀድሞ ስህተትን ሰራው። የክፍያ ዋጋም 2 ዓመት በሙሉ በውሸት ቤት ውስጥ መኖር ነበር። ንግግሯን ስታጠናቅቅ ክሌር አንድ የምስራች ነገረቻቸው። እግዚአብሔር ምንም ነገርን አያባክንም። ከፈውስ ጉዞዋ በኋላ ሙሉ በሙሉ መፈለግን ስታቆም የእግዚአብሔር ድምፅም ከፈውስ ጉዞዋን በኋላ ሙሉ በሙሉ መፈለግን ስታቆም እግዚአብሔር ጀምስን ላከላት። ጀምስ ማርከስን አልመሰለችም ነበር። ምንም ትዕይንት፣ ምንም የውሸት ጨዋታም አልነበረም። ከእርሱ ጋር ያለው ግንኙነት መጀመሪያ ላይ ደስታ ሳይሆን ጥልቅ የሆነ ሰላም ነበር። ክሌር ለመጀመሪያ ጊዜ ተረድታለች። የእግዚአብሔር ከኛ ጋር ያለውን ሰው ሲልክ በውስጣችን የሚሰማን ሰላም ከማንኛውም የሰው ልጅ ደስታ የበለጠ። ክሌር ለመጀመሪያ ጊዜ ተረድታለች። እግዚአብሔር ከእኛ ጋር ነው። ከእኛ ጋርም ያለውን ሰው ሲልክ በውስጣችን የሚሰማን ሰላም ከማንኛውም የሰው ልጅ ደስታ የበለጠ እንደሚበልጥ። በሌላ በኩል ማርከስ በትንሽ ክፍል ውስጥ እንደገና መገንባትን ጀመረ። ክሌርን የጎዳትን ስህተት በመገንዘብ የጻፈው በሌላ በኩል ማርከስ በትንሽ ክፍል ውስጥ እንደገና በመገንባት ጀመረ። ክሌር የጎዳት ስህተቱን በመገንዘብ የጻፈውን ነገር ግን ያላከላት ደብዳቤ በኪሱ አለ። እሱም ተምሯል። ትክክለኛ መንገድም መምሰል ሳይሆን መሆን እንደሆነ ታሪኩ የሚወደውንም በዚሁ ነው።